ወንድሜ ያሳገተው ህፃን የት ነው ያልሽው? ንገሪኝ። የት ነው ያለው? የትኛው ነዛ? እሱ እየሞተ ለልጁ ማስበበት አይምሮ የለኝም። ደነዝ ናችሁ። ህፃኑን ወስጄ እኔ ራሴ አስረክባለሁ። ከፊት ያስረክብልኝ። በቃ ከሱ ጋር አውራ። ከሚያስተውል ሰው ጋር አውራለሁ። ተዋት ፍርድ ብዙ ነገር አማራጭ እኮ ብዙ ነገሮች እያደረግን ነው፣ ግን ደግሞ አንዳንዱ ይሳካሉ፣ አንዳንዱ አይሳኩም። አሁን የትላንቱ ላይ ተሃላ እኔ በእርግጠኝነት ኩላሊቱን አውጥቶት ነው የሚሆነው። ድምፁን ሰምቼ አይኑን እስከማይ ድረስ ማለት ነው። እግዚአብሔር በዚህ ልክ ሰው እንዴት ጨካኝ ሆነች? እነሱ አለምን ናቸው እንዴ? ልጁ ጸጉሩን አላየህም እንዴ? በዚህ ልክ እኮ እንደዚህ አይነት ነገር ካደረገ በቃ ምንም ለራሱ ጊዜ የለውም። እሱ ራሱ አርፎ አይቀመጥም። ምን አለ አሁን እንደዛ ባያወራ? ሳሚ ነው እና ልጁ እኮ ነው እዚህ ጋር ልጁ ቢሆን መጀመሪያ ራሱን አያድንም እዛ ቦታ ላይ። እዚህ ሰላም እንደሆነ ያውቃል። ወይ ከኔ ጋር ይሁን እንዴ ችግራቸው? ወይ እኔ ልጅ እንዴ በቃ ምናልባት ስልክ እንደውልና በቃ ወይ ከኔ ጋር ከሆነ እኔ ከሆነ የሚፈልጉት ልጆቼንም እሱንም ምንም ነገር ነፃ ለካ ከኔ ጋር ከሆነ ችግራቸው፣ ወይ ደግሞ ቤተሰብ ጋር ከሆነ ምን አንድ ያልገባኝ ነገር ይሄን ሁላ ነገር የሚያደርገው ልጁ ለምንድን ነው? አሁን ምን ያህል ቢፈልገው ነው ይሄን ሁላ ነገር የሚያደርገው? ግራ የገባኝ ነገር ቢኖር ይሄ ነው። በቃ ምንም ያልተፈታ ነው። ሁሉም ሰው ሲጠየቅ የራሱ የሆነ ምክንያት ነው የሚናገረው። እቺ ልጅ አላወራም አለች። እንደገና ደግሞ ብዙ ነገር ደግሞ ታወራለች። ብዙ ሚስጥር አለኝ ትላለች። ሚስጥሯም እንደሆነ አላውቅም። እኔ ግን እንትን ማለት ዶክተር ወይ የሆነ እንትን አማክረን ይሄ ፋርማሲስት ምናምን እንዲናዘዙ የሚያደርግ የሆነ እንትን አለ መድኃኒት አለ መሰለኝ አለ ካፈዘዟቸው ያንን ነገር ነው የትም ሀገር ከእንቅልፍ ሌሎች ምንም አይነት ነገር ሌላ ነገር የለም። ሊኖር እኮ ይችላል ነገር የሚያረከን ያለ ብዬ አላስብም። ሲቃጠል እኛ ላይ እጃችን እኛ ደም በደም አድርጋ እኛ እስር ቤት መክተት ነው። ከዛ በኋላ ልጆችን ያለ ማሳደግ አሳዳጊ ለማሳጣት ነው የሚፈልጉት። ሌላ ነገር አይደለም። እግዚአብሔር እንደዛ ባይሆንማ ሰው ልጁን መልሶ የሚፈልጉት ብር ከሆነ ልጁን ሳይመልሱ ጠይቁ ነበር። አሁን ልጁን መልሰው እሱን ይዘውት ሄዱ። ከዛ ደግሞ ድጋሚ መልሰው ልጁን ይላሉ። እኔ አሁን እሱ ብቻ አለ ማንጀው እዚህ ጋር ምንድን ያደረጉት? እኮ መልሳ እኛ በእንትን ነው በችሎታችንና በአቅማችን እንትን ብለን አይደል ልጁን ያስመለጥነው። ግን እንትን አለ ታሰረ፣ ታገተብን ሳሚን። አሁን ሳሚን እንዴት አድርገን ማስወጣት እንዳለብን እኮ ነው። ምን አይነት ሲስተም ተጠቅመን ምን አይነት ነገር አድርገን እሱ ወደ ቤት እንደምመለስ አላውቅም። እኔ ከመለስኩኝ እዚህ ቤትም አልኖርም፣ እዚህ ቤትም መኖርም አይጠበቅብኝም። በቃ ብዙ ፈተናዎች እየደረሱ ነው እዚህ ቤት ውስጥ። እግዚአብሔር ማን ነው ደግሞ ቀን በቀን ከኔ የበለጠ ማለት ነው እዚህ ቤት ትገኛለህ፣ ትመላለሳለህ። ግን ደግሞ ነገር እያደረግህ ምንም እየፈጠርክ ማለት ነው። አንተ ወንድምህ እኮ ነው። ቢያንስ እሱ እኛ እኮ ስለማፈሪያ አንቺ ጋር እያወራህ አይደለም ከእሱ ጋር ነው እያወራህ። ከእሷም ጋር አወራህ ከእኔም ጋር አወራህ፣ ያው ነው ወንድምህ ነው አይደለ? እሱ በታገተ ሰዓት አንተ እዚህ መሆን ነበረብህ እንጂ ሌላ ነገር ትሰራለህ እንዴ? እዚህ ሆነ አይደለም አንተ እዚህ ሆነ ምን አመጣህ? መፍትሄ እየፈለግን ነው። ቀን በቀን ነው አይደለ በወንድሜ ጉዳይ የምትመካከሩት የምትወያዩት። ግን ደግሞ ምን ያመጣሽ? ምን ያመጣሽው ነገር አለ? ጤነኛ ነኝ። እንደኔ ጤነኛ ሰው የለም። በዚህ አንተ እጃችንን አላልፎ ከመቀመጥ እጅን አላጠፍኩም። ዳኒ አንተ ምን አደረክ? እስቲ ምን አደረክለት? ያደረከው ነገር እስቲ በቅድሚያ እንደ ልጅሽ አባት እንደ ባልሽ ማለት ነው ያደረግሽውን አንድ ነገር ንገሪኝና እኔ ያደረኩትን ደግሞ እነግርሻለሁ። ቪዲዮ አይታ እንደዚህ ብዬ መናገር አይጠበቅም። ስላየው ነው እባክህ የመጣሁት። ስላየውማ ነው። እስኪ ሞት ነው እንደምትጠብቂው መልሽልኝ። እስኪ ሞት ነው ወይ የምትጠብቂው? በጣም እየጮክ ነው እና ላጮህ ነው ባልጮህ ነበር የሚገርመኝ። ጭራሽ ተቆጣ ልክ ነበረች። ባለፈው ወላንሳ የተናገረችው ነገር ልክ ነበር። አብራችሁ ገለልኩ የጠረጠርከው ነገር ልክ ነበር ማለት ነው። ልክ ሰውየው ጤነኛ አይደለም። ጤነኛ ብትሆንማ አንቺ ጋር ሰውየው ችግር አለበት ወይ? እሱ መልሽ። የምን ችግር? ችግር አለበት ወይ? ምን ችግር ነው ከኔ ጋር ነው? አለበት። በትክክል ወላንሳ ልክ ነች። ነገር ልክ ሆነች። አብራችሁ ገለልኩ
ለምንድነው ገደለው? እኔ ደግሞ ወንድሜ እስኪሞት ድረስ አልጠብቅም። ልንገርሽ አይደል? ተረጋጋና ወደ መፍትሄ እንግባ። ወይ ምንድነው መረጋጋው? ኩላሊቱን እኮ አወጡት። ከዛ ሬሳውን ሲልኩ ነው የምጠብቀው። ወይ ስለዚህ ይኸውልሽ አሁን እየመሰለኝ እንዳለ ወላንሳ እንዳለችው ልክ ነው ያልኩበት ምክንያት ነው። ወላንሳ ወላታ አይደለም ተቃላቀም አዳምጪኝ። መሰሚ ከሆነ ማለት ነው ዳኒ የሆነ ነገር በለውና ይሄድ ልጅሽን እዚህ ታቅፈሽ ቁጭ ብለሽ እኔ ወንድሜ እንዲሞት አልፈልግም። ገባሽ አይደል? ስለዚህ ለማን ነው የምትጨነቀው? ምንድን ያለው አይደለም ለቤተሰቡ ነው የምትጨነቀው? ምንድን ያልካው? ልክ እንደሷ ለልጇ እንደምትጨነቅ እኔም ለወንድሜ ይጨነቃል። እና ምን ይሁን ነው የምትለው? ምን ይሁን ነው የምትለው? ልጄ ተራቀፈ መቀመጥ ምንድን ያሰማንተ ያቃጠለው? አንቺን ያዝማሚያሽን እንደማያው ከሆነ የወንድሜ ሬሳ እዚህ ቤት እስኪመጣ ነው ቁጭ ብለሽ እግርሽን አጣጥፈሽ እጅሽን አጣጥፈሽ ምናምን አትበል። እጇን አላጣጠፈችም። እንዳንተ አይደለችም። ቢያንስ ከኔ ጋር ሆነ ከዚህ በላይ ምን አደረገች? እስቲ ዳኒ አንድ ነገር ጥቀስልኝ፣ ያደረገችውን ነገር። ቢያንስ ልጁና አስፈትተናል አይደል? አስፈትተናል። ከዛ ወንድሜ እኮ እዛ እየሞተ ነው። ይሄን ታውቃለህ? ወንድሜ እዛ የሞተው በማን ችግር አይደለም ዳኒ ያለ በማን ችግር? ልጅሽን እዛ ሰዋተን እኮ ነው አይደል እንዴ? አትገፍትራቷት ወደዛ እና እንዳነከኝ ልመሲ ነው ጭራሽ ጀዝባ። አንተ ባለመኖር እኮ ነው እንደዚህ የተፈጠረው። ሳሚ እኔ የሆነ ተደፍተን አይደል እንዴ ሳሚ ነው የወሰደው። አንተ ባለመኖር የሆነ ሰው ቢኖር ኖሮ ሰው ይሆን ይሄ ነገር አይፈጠርም ነበር። ሁሌ መንከርፈፍ ሰው እኮ አንዴ ሊጎዳ ሊታለል እኮ ይችላል። እንዴት ቀን በቀን በየቀኑ ይሸወዳል? ሆስፒታል ሂድ፣ አማኑኤል ግባ። ራስሽ አይምሮህን ከተበላሽ አማኑኤል ግባ። ራስሽ አማኑኤል ግቢ። መግባት ይችላል። ጤነኛ ነው እንሹ አንቺ ነሽ። የት ነው የምትሄደው ታዲያ? ታራሽ መሆንን ያወቁት የት ነው የምትሄደው? ናስቲ መጀመሪያ እንደ ወንድ ቁጭ ብላ አውራኝ እዚህ ጤነኛ አይደለም እያልኩ እኮ ነው። እግዚአብሔርን ይሄ ጤነኛ ቢሆን ማለት ነው እሱ ብዙ ነገር ማድረግ ይችል ነበር። ወንድ ልጅ ነው። እኔ ከሴት ጋር እዚህ ፎካከረ። እኔ እኮ ቢያንስ ሌላ ልጅ አለብኝ እዚህ ማለት ነው። ምንድነው የምትሰራው? የማደርገውን አሁን እንደ ወንድ ልጅ የማደርገውን እኮ አሁን አሳይሻለሁ። ታሳያለህ? አዎ አሳይሻለሁ። ታዲያ ቤት ውስጥ ወንድ አስቀመጠች ብለህ እየፈለክ ነው? ወንድ አስቀመጠኝ ወንድ አስቀመጠው። አይወልሽ መከራከሩ ያስፈልግ። ወንድሜ ያሳገተው ህፃን የት ነው ያደረግሽው? ንገሪኝ። የት ነው ያለው? የት ነው እዛ? ዝም ብለህ አፍህን አፍተህ እንደመጣ ምን ማለት ነው? እዛ ነው ማለት ዳኒ ምን እየሆንክ ነው? አልገባኝም። አይመለከትም። እንደው በዚህ መሀል ይመለከተዋል። አንተ ወንድ በቤተሰብ መሀል አይመለከትም። ገባህ አይደል? ወንድምህ ህፃን ስትል ቢሰማ ምን እንደሚታወቃል? ማንም አይልከኝም። አይምሮዬ ነው የሚልከኝ። ስልክ ባለፈው ስልክ ጠፋ ብያለሁ። እንኳንም ጠፋ ድብት ይበል ከፈለክ ስልክ ይጠፋ ከፈለክ አገባኝ። ግን ማለት ነው ከእነሱ ጋር ተመሳጥረህ ራስህ ነህ የሁሉ መሰራው። እኔ እንደዚህ አይነት ነገር እንደማናደርግ ማንም ያላደረክ ንጹህ ሆነ ከእኛ ጋር ለምን አትወድም? ታዲያ ደግሞ አንተ ለሱ አጎቱ ነበርክ፣ መሰሰት ነበር። እሱ እየሞተ ለልጁ ማስበበት አይምሮ የለኝም። ደነዝ ናችሁ እንዴ? አታስብ። እሱ እኮ ቢያንስ ትንሽ ጊዜ ኖሯል አይደል? ኖሯል። ለማን ነው ማስብ ያለበት? አይደለም ዳኒ ከሱ ጋር ምን እንደሚያከራክር አንተ ምንድን ነው የምትለው? ከፊቴ ዘርቤ የለኝ። በቃ ከሱ ጋር ላውራ ከሚያስተውል ሰው ጋር አውራለሁ። ተዋት። ክብርን ጠብቅ እንዳለ ሰፈር እኮ ምንድነው የሚፈልገው? አንተ ተነስ ዳኒ ተነስ። ሰበብ ነው የሚሆንብህ። ስነ ስርዓትን ያዝ። አርፈህ ተቀመጥ። ክብርህን ጠብቅ። ሴት ልጅ ላይ እጅና አነሳለን ያ አነሳች እኮ ክብርህን እንደ ትልቅ ሰው ማስቤ ነው በጣም ያቀበልኩ። አንተ በጣም ትገርማለሽ። የምደባደብበት ሰዓት አይደለም። እንደ ትልቅ ሰው እናውራ በእናትህ። እንደ ትልቅ ሰው ማውራት ከቻልክ ወንድምህን እንደ ወንድ ልጅ ሱሪ እንደታጠቀው ውጣና ፈልግ። አለበለዚያ ከኔ ጋር እየፈለኩ ነው። ቀድሜሽ አገኛለሁ። ምንም ነገር ሳትፈጥሪ እኔ ግን ወንድሜን አመጣዋለሁ። ግን ደግሞ ጨበጭብልሃለሁ። አሁን ግን ነገሮች ተበላሹ። ነገሮች እየተበላሹ ምንም አልተበላሹም። አይምሮክ እየሰራ ከሆነ እንደ ወንድ ልጅ ሱሪህን ታጠቅና ውጣና ፈልግ። በስነ ስርዓት አስብ ይሆናል። በስነ ስርዓት አስብ። አንተ እሱ ራሱ እንደ በአንተ ቦታ ቢሆን ይሄን አይደለም የሚያስበው ዳኒ። የአብዛኛው ቤተሰብ እናት እህት ምናምን የሚያወሩት ነገር ነው። አንተም ለወንድም እንደዚህ እንደዚህ እኔ ለልጅ አስባለሁ። ምን ነው የማይገባኝ ነገር እኮ ስለ ወንድሜ ልጅ እኮ ስላላሰብኩኝ አይደለም አስባለሁ። በጣም ነው የምታስበው አይደል? እና ምን ነው ያቀበለ? ቆም ብለሽ አስቢ እስቲ፣ እንደ ትልቅ ሰው እስቲ ቆም ረጋ ብለሽ አስቢ እስቲ። ልጅሽን የመጉዳት ዓላማ ቢኖረው እኮ ገሎ ሬሳውን ነበር የሚልክልሽ እኮ አይደለ እንዴ? ምንም ጭረት ሳይነካው ተመለሰልሽ። እግዚአብሔርና መስገኝ ተመለሰልሽ አይደለ? ወንድሜንስ ምን እያደረጉት ነው? እየጎዱት ነው።
ስለዚህ አላማው ወይም ትኩረቱ ህፃኑ ላይ አይደለም። ገብቶሻል አይደለ? ወንድሜ ደግሞ እኔ ከዚህ በላይ እንዲጎዳ ስለማልፈልግ እንደ ትልቅ ሰው የምናስብ ከሆነ መፍትሄ ማምጣት የምንችል ከሆነ እኮ መፍትሄ ብለህ የምታስበው ነገር ምንድን ነው? አንተ እኮ በቃ ህፃኑ የመጉዳት ዓላማ ስለሌለው ህፃኑ ይመለስ፣ ከዛ ወንድሜ ይለቀቅ፣ ከዛ በኋላ በህግ የምንሄድበትን ነገር የመጀመሪያ ቃል ድገመው። ህፃኑ ምን ይበል ያለ ህፃኑን ይመለስ እያሉ ያሉት አሁንም ህፃኑን መልሶ ሳሚን እንለቃለን አይደል እያሉ ያሉት። አይ ልጅ ህፃን ልጅ ምንም የማያውቀው ዱዳውን ልጅ አንተ ምን ለደረካሽ ግን ወጥቶ እዛ ይሄ ከዛ ያንተ ወንድም ይመለስ። ምንም አያደርጉትም። ለምንድን ነው ማሰብ? ወይኔ ምንም ነገር ቢያደርጉት እስካሁን ያደርጉት ነበር። ከዛ በኋላ በህግ ጠይቀን ህፃኑንም ማስመለስ እንችላለን። ወንድምህን ካሰብክለት ማለት ነው። አንተ ተቀየርና ወንድም ይምጣ። ዳኒ አልወጣም። አንድ ነገር ጠይቃፈልጋለሁ። ምንም አልፈልግም። አልሰማም። ምንድን ነው የምጠይቀው? አንተ ህፃን ልጅ ቢታገት እንመልሱ ትላለህ? ችግር አለብሽ? አዎ ችግር አለብኝ ከልጁ ጋር። አዎ ህፃኑን ብቻ ለምን ችግር አለብኝ? እስኪ የምታመጣው ነው ይፈል በቃ ችግር አለብኝ። ብታስብ ነው በእናትህ። አንተ ህፃን እንዴት ላስብሽ? ምን አይነት ጭንቅላት ነው ያዝከው? ህፃን ልጅ እንመልስ ትላለህ? ታጋች ከዛ ወንድምህን ይመለስ። ወንድምህ እኮ ቢያንስ ልጁ ነው እንዳንተ አስብም። እሺ አንተ ቢያንስ ራሱን ያውቃል እኮ ሳሚ አይደል እንዴ? ማምለጥ ያለበትን ሁኔታ ምናምን እየተቆጨም ያለው ደግሞ እሱ ስለሚታገላቸው ነው እንጂ ነገ ይቆጫቸዋል። ጡት ያልጣለን ህፃን ልጅ እንመልስ ትላለህ አንተ? ለባልሽም መታስቢ ከሆነ ባልሽንም ሬሳውን ይመልሱልሻል። ከዛ በኋላ ህፃኑንም የመጉዳት ፍላጎት እንደናንተ አስተሳሰብ እንደናንተ አይምሮ ህፃኑንም የመጉዳት ዓላማ ካለው ህፃኑንም ይጎዱትና ከሁለት የወደቀ ዛፍ ሆነሽ ትቀሪያለሽ፣ ታጨብጭብሽ። እነሱ ባይምሮ በልጠውናል፣ መብለጥ እንችል ነበር። እንደዚህ አይነት አስተሳሰብ ነበር። አይደለም ለህፃኑ ብሎ አባት ለልጁ ብሎ ይሞታል። ይሄን ደግሞ ካደረገ ሳሚ ጀግና ነው ብለው እንጂ እንዲሞት አልፈልግም። ወሬ አንተ ህፃኑ አይሞት ልጅሽ ናታንሽብኝ በቃ ከዚህ በኋላ ስለልጅ ብታነሳ እግዚአብሔር ምስክሬ ነው። በኋላ ነገር ነው እኮ አስተሳሰቡ እኮ ነው። ጭራሽ ወንድምህ ሳሳለ ልጅ ግን እዛ ይልጻል ልጅ ያንተም የወንድምህ እንደሳሳ እኔም ልጆቼን ያሳሱኛል። እሺ እኔ እኮ ዝም ብለን እኮ ነው እንደህመው ከዚህ በኋላ እንደዚህ እኮ የምትቆረቆሪለት እንደዚህ እኮ የምትሳሽለት ህፃን እኮ የሰጠሽ እኮ አሞኛ እኮ ሳሚ እኮ ነው። አንዴ ዝም በል ሳሚ እኮ ነው አይደለ? አብደሃል። ከህፃኑ በፊት እኮ ያገኘሽው እኮ ሳሚን እኮ ነው እና እሱ አይደለም የሚቀድመው። እግዚአብሔር ባርኳችሁ እኮ ህፃኑን ያገኘሽው እኮ በሳሚ ነው አይደለ? እና ታዲያ ዛሬ ምን ተገኝቶ ነው እንደዚህ? ለማንኛውም ከልጄ ባሌን አላስበልጥም። ህፃኑን የት እንደምታረጊ እኔ ጠንቅቄ አውቃለሁ አይደል? ከአንቺ ጋር ምንም መጨቃጨቅ ከእናንተ ጋር መዛዛግበት ምንም አይነት ምክንያት የለኝም። ህፃኑን ወስጄ እኔ ራሴ አስረክባለሁ በራሴ መንገድ። ህፃኑንም ወንድሜንም አድናለሁ ማለት ወንድ ህፃኑን ወስደህ ከሰጠህ ታያለህ። እሱ በተግባር ነው ማሳየው። እናንተ እየፎከሩ እኔ ደግሞ ስማ እናትህ ወልደሃል። እኔ ልጄን ሞክሬ ዳኒ አንተ ልባርክ ይችላል ፎክሬ ቁጭ ምን ሰዋለ። ይሄንን ቃልህን እንዳረሰው አንተ ወንድ ነህ። ልጄን አንስተህ ስጣቸውና ከዛ በህይወት እኔና አንተ እንገናኛለን። ቀን በቀን ብቻ ተጨቃጨቁ። እኔ ቀድሜ መፍትሄ አመጣለሁ። አንተ ወንድ ነህ። እናትህ ወልዳለች። እሱን ነገር ታረጋለህ። አንተ በቃ እኔ እናንተ እንቀላለን ቶ እሱ እውነትም ወንድ ነው። ይሄድና ቤተሰብ ጋር ተቀብሎ ሰፈሩን አያውቅም አይደለ? ሌሎቹ አያውቁምም፣ የትም እንዳለ አያውቁም፣ የትም እንዳስቀመጡት። እሱ ወንድ ነው። ዮናስ ልጄ ነኝ ካልና ከዛ በኋላ እንታያለን። እግዚአብሔር ምስክሬን ቀን አስተሳሰብ ነው ያለው ታሪክ። ሲጀመር ምን ቢያስብ ነው ማለት? ሲጀመር እኔ እኮ ጠረጥረዋለሁ። ልጅ ከሆነ ሰዓት በኋላ ደህና አይደለም። ደህና ቢሆን ኖሮ ማለት ነው ህፃን ልጅ ይሄድና እሱ ይምጣ አይለኝም። አባት ለልጅ ነው ዋጋ እየከፈለ ያለው። ሲቀጥል ደግሞ እኔ እሱ ይሞት አላልኩኝም። ለእሱም በጣም ብዙ ዋጋ ከፍለን የገባንበት ገብተን እሱን እንዲነካ አልፈልግም። እሱ ስላለ ሳይሆን እኔ አውቃለሁ ምን እንዳለኝ ከሱ ጋር ማለት ነው። ብቻ አንተ እንዳረሳ እግዚአብሔር ይሄንን ቃሉ ማለት ነው። አሁን ራስ የተናገረው ቃሉ